የኢትዮጵያ ፀጉር አስተካካዮችና የፀጉር ቤት ባለቤቶች ማህበር መመስረቻ ጉባኤ ይላል። በነገራችን ላይ ኢትዮጵያ ውስጥ ሰዎች 5 እና ከዚያ በላይ ሆነው የትኛውንም አይነት ማህበር መመስረት ይችላሉ፣ በኢትዮጵያ የማህበራት ማደራጃ ህግ መሰረት ክፋት አይኑረው እንጂ። ሰሞኑን የኢትዮጵያ የሶሻል ሚዲያ ተጽዕኖ ፈጣሪ ወጣቶች ማህበር የሚል መቋቋሙን ሰማን። ትንሽ ፈገግ ያሰኛል አይደል? አዎ። ተጽዕኖ ፈጣሪነት መለኪያው ምንድን ነው? ሁሉን ሰው የሚያግባባ ተጽዕኖ ፈጣሪነት አለ ወይ? ማን ነው ተጽዕኖ ፈጣሪ? እነዚህ ጥያቄዎች መመለስ አለባቸው። ከዚያ ግን ተጽዕኖ ፈጣሪ የሚባል ማንነት ሊኖር ይችላል ወይ? ሶሻል ሚዲያ ማለት ሰዎች በየትኛውም የስራ መስክ ተሰማርተው በህይወት መንገዳቸው ሲኖሩ ስልካቸውን አሊያም ኮምፒውተራቸውን ተጠቅመው ሀሳባቸውን መምህር፣ ዶክተር፣ የስፖርተኛ ሌላም አይነት ማንነት ኖሯቸው ነገር ግን መጥተው ሀሳባቸውን የሚገልጹበት ቦታ ነው ሶሻል ሚዲያ። እዚያ ጋር በገለጹት ሀሳብ ምክንያት ሰዎች ላይ ተጽዕኖ ሊፈጥሩ ይችሉ ይሆናል። ይሄ ግን ማንነት ሊሆን አይችልም። የእነሱ ማንነት የጤና ባለሙያ፣ መምህርነት፣ ጋዜጠኛ፣ ስፖርተኛ ምናምን የሚለው ነው። ከዚያ ግን እዚህ ሶሻል ሚዲያ ጋር ተጽዕኖ የፈጠሩበት ደግሞ ሌላ ሊሆን ይችላል። ሆኖም ተጽዕኖ ፈጣሪ የሚባል ማንነትን ለመፍጠር የሚበቃ አይደለም። ምክንያቱም ተጽዕኖ ፈጣሪነት ሁሉን ሰው የሚያግባባ የሆነ አካል የሚሰጠው ጉዳይ ስላልሆነ። ምን ማለት ነው? መምህር ሲባል አንድ ሰው መምህር ለመባል ከሆነ ቦታ መምህር የሚያስብለውን ፍቃድ ማንነት የሚያገኝበት አለ። ለምሳሌ የትምህርት ተቋም፣ የጤና ባለሙያም፣ ስፖርተኛም፣ ሌሎችም እንደዛው። እነዚህ ሰዎች ግን ተጽዕኖ ፈጣሪ ብሎ የሚሰጣቸው ሌላ ተቋም የለም። ለዚህ የሚበቃ ማንዴት ያለውም አካልም ግለሰብም የለም። ስለዚህ ይሄ ስም በራሱ ልክ አያደርገውም። ከዚያ ግን አንድ የሳታችሁት ነገር ምንድን ነው መሰላችሁ? አሁን እናንተ ሶሻል ሚዲያ ተጽዕኖ ፈጣሪ ወጣቶች ማህበር ብላችሁ አቋቋማችሁ። ህጉ ደግሞ ማንንም አይከለክልም። ነገ ደግሞ ሌሎች 5 ሰዎች ተነስተው የቲክቶክ ተጽዕኖ ፈጣሪ ወጣቶች ማህበር ብለው ቢያቋቁሙ ህጉ አይከለክላቸውም። መለስ ብለው ደግሞ ሌሎቹ የቲክቶክ እና የፌስቡክ ብለው ስሟን ቀየር አድርገው ቢመሰርቱ ህጉ አይከለክላቸውም። ስለዚህ ይሄ የመሰረታችሁት ማህበር ከስሙ ጀምሮ ችግር አለውና ብታስቡበት። ምናልባት ኮንቴንት ክሬተሮች ብትሉት ሊሆን ይችላል፣ ብዙም አያጨቃጭቅምና። ተጽዕኖ ፈጣሪ የሚለው ግን ትንሽ ከዚያ በኋላ ደግሞ ዓላማው ብላችሁ ያስቀመጣችሁት ላይ መዘገብ ብላችኋል። መዘገብ በነገራችን ላይ በኢትዮጵያ የብሮድካስት ባለስልጣን ህግና በኢትዮጵያ የመገናኛ ብዙሃን ህግ ፍቃድ የተሰጠው ዘጋቢ አለ። እንዲሁ ዝም ብላችሁ ቲክቶከሮች ምናምን የሆነ ቦታ ሄዳችሁ ስለዘገባችሁ፣ ሰው ጠርተዋችሁ ስለዘገባችሁ የመዘገብ መብት አላችሁ ማለት አይደለም። የመዘገብ መብት ያለው በተቋም ፍቃድ የተሰጠው ባለሙያ አለ። እሱም ጋዜጠኛ ይባላል። ጋዜጠኛ ፍቃድ አውጥቶ በሙያው ፍቃድ አውጥቶ በሚሰራ ተቋም ውስጥ ያለ አሊያም በግለሰብም ደረጃ ከሰራ ፍቃድ ተሰጥቶት የሚሰራ እሱ ነው መዘገብ የሚችለው። እናንተ ያንን እናሳካለን ብላችሁ ስላላችሁ ልክ ነው ማለት አይደለም። እና ሌሎችም ብዙ ጉዳዮች አሉ። እስቲ እንወያይበታለን። ግን ልክ አይደለም።